በሐዋርያት ዘመን ያመኑት ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ሐናንያና ሰጲራም የዚህ ኅብረት አካል ለመሆን ተመኝተው መንፈስ ቅዱስን ዋሹ። ቅዱስ ጴጥሮስም ገሰጻቸው፣ እነርሱም ሞቱ። የሐዋርያት ሥራ ምዕራፍ 4 እና ምዕራፍ 5። ሰሜኛ ጋሬ ሚስቴ ሰጲራ እንቀላቀል ካማኙ ጎራ ያለንን ንብረት ሁሉንም ሸጠን የማይበሩ አካል መሆን አለብን። በእውነት ለካሽ ዳዊትና ተነስ በርትተ መንገድን አቅና ባይሆን ሁሉንም እንዳሰት ባንዴ ግማሽ ቀንሰ ይቀመጥ ውዴ። ንብረት መሬቱን ሽጦ ግማሹን አስቀርቶ ከኅብረቱ ሊደመር በሚስቱ ቃል ተስማምቶ አቀረበ መባውን ፈጣሪውን ሳይፈራ ከንቱነቱን ረስቶ በጎነት እንደሠራ እኔም ፋንታዬን ዋመጣ ከአባላት አንዱ መሆን እሻለው። ምክርን መተናል እኔና ሚስቴ በልተቀበለን ጴጥሮስ አባቴ። ተሸጠው በፊት ከሸጥከውም ኋላ ንብረቱ ያንተ ነው አይደለም የሌላ። ቅዱሱ እግዚአብሔርን አንተ የዋሸኸው ሐሳብህን ያውቃል ልብን መርማሪ ነው። ጴጥሮስን ቃል ሰምቶ ሐናንያ ወደቀ። ቀበሩት ወጣቶቹ ሰይጣን ምክሮ ለቀቀ። እግዚአብሔር ፈራጅ ነው የለም የሚደበቀው። የሚዋሸው ይሞታል ፍርዱ እጅግ ጽኑ ነው። እስኪ አንቺ ንገሪኝ ምን ያህል ሸጣችሁ? ለማይበራችንስ ስንቱን አስባችሁ? በፍቅሩ ጥሪ በሐዲስ ኪዳኑ ሞትን ወደዳችሁ በስቶልን ማዳኑ። እርሱ የነገረ በእርግጥ ልክ ነው። ምንስ ሊረባን የምናስቀረው? አገልግሎቱን ናፍቀን ወጥተናል። የክብሩን ጌታስ ምን ያስዋሸናል? ባልሽን የቀበሩት እነሆ መጥተዋል። በቀብሩ አጠገብ ወስደው ይቀብሩሻል። ቅዱሱ እግዚአብሔርን ዋሽታችኋልና ሕዝቡ ይማረባችሁ በሞት ተቅጡና። መንፈስ ቅዱስ አይዋሽም፣ አይታለል፣ አይታበድም። ያሰብነውን ያውቃል ቀድሞ የሚሠራ ነው እኛን አቁሞ። መንፈስ ቅዱስ አይዋሽም፣ አይታለል፣ አይታበድም። ያሰብነውን ያውቃል ቀድሞ የሚሠራ ነው